ጆኒ ምን እንዳለ ሰምታል? በቀሉ በቀሉ እሺ ጆኒ ያለው ልንገር እንደ በግድ ነው በቀሉ እሺ እንዳትመታኛ ቆይ ልንገር ያለው ልንገርና በቀሉ መጀመሪያ በቀሉ አስገድዶኝ እሺ በቀሉ ዘብዛላ እግሩ ሳይሰበር ከዚህ ፋይት ከወጣ 40 ወዝ ጉድ ዩቲዩብ ያቡ ተመልሷል ይላል። ዛሬ ባበደ ቪዲዮ መጥቻለሁ። ዛሬ ቪዲዮአችን ደግሞ ሪያክት እናደርጋለን። በማን ካላችሁ ሰሞኑን ፋይት አለ ተጠባቂ የ10 ሚሊዮን ብር ፋይት አለ። ያው ኢትዮጵያ ላይ ነው እንሆናል 10 ሚሊዮን የሚያሸልም ፋይት አለ። ማን ከማ ሴዶ ከጆኒ ጋር አላቸው። ሁለቱም በሶሻል ሚዲያ እየተነቋቆሩ ነው ማለት እንቁራሪቷ ምኗ እየተባባሉ ነው። ግን ጆኒ ሜመሩ ነው አልሰሞኑ ሜመሩ ነው ያበደ ሜመሩ ነው የሚሰራቸው ሜም እልሻለሁ። የሚገራርም ሜመር ነው። ከዛ ውስጥ አሳያችኋለሁ አንድ ሁለት ሶስት ቪዲዮ አላበዛባችሁ። ያበደ ሪያክት እናደርጋለን። ወደ ቪዲዮ ከመግባታችን በፊት ከማን ጋር ናችሁ? ከያቡ ጋር። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ወደ ቪዲዮ መጀመሪያ ማለት ነው ከማን እንጀምራለን ማለት ነው? ከሴዶ የሚገርም ልጅ በጣም ታለንት አለው እኮ ታለንት አለው። እስቲ እቺ ቪዲዮ እናያት። ሴዶ ግን ፈጣን ነው። አምና በጣም ትሮጣለች። ያድበቃ የምትለይብኝ ፓርት በቀሉ ተዘጋጅ። እንደዚህ ነው ጭንቅላትሽን ማፍርሰው። ለበቀሉ ነው ለበቀሉ እየሰማ ነው። ለበቀሉ ብራዘር ሪላክስ መሆን አለበት እንጂ ከዛ ይሰብራል ማለት ነው። ቀላል ነው ይሰበራል። ብዙ ምን ትላለህ? እበትንሻለሁ ጭንቅላትሽን እንደዚህ። ይሄ ሚሳኤል ነው። ጠብቂው። በዚህ ነው እበትንሽ። ኧረ ሲዱ እስቲ እቺ ቪዲዮ ደግሞ አይተናት እንመለስ። በቃ እየዛተ ነው ዜዶን ጨርሰን እንይ ብዬ ነው። ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ እገልሃለሁ። ሄዶ ጆኒ ምን እንዳለ ሰምታል? በቀሉ እሺ ጆኒ ያለው ልንገር እንደ በግድ ነው በቀሉ እሺ እንዳትመታኛ ቆይ ልንገር ያለው ልንገርና በቀሉ መጀመሪያ በቀሉ አስገድዶኝ እሺ በቀሉ አሁን ማለት ነው የምንሄደው ወደ ጆኒ ማለት ነው። ቪዲዮ ብቻ እየሰራ አይደለም ሰሞኑን ቪዲዮ ብቻ አይደለም የሚሰራው ቪዲዮ ብቻ እየሰራ አይደለም ከሜምም እየበለጠ ነው የሚሰራቸው ነገር። ይኸውልህ ዝም ብለው እናያቸው ከሜም የሚበልጡ ቪዲዮዎች እየሰራ ነው ይልኝ ዘብዛላ ጆኒ አቆጥረ ይቆጥረከገ እኔን ብሎኬት በጭንቅላት በመስጠት ቻሌንጅ አድርገኝ እበት የቀዘን በጠጥ ድንጋይ ራሶች የሆነ የአፈጣጠር ጎደሎ ስትፈጠሩ የጎደላችሁ አስተሳሰባችሁ አንተ ዜቱ ግን ወለ የፓንትና ክም ያጠረባቸው ድንጋይ ራስ ደደብ ማለት እኔ እናንተ ይሄንን ብሎኬት በቴስታ በሰበረ መጀመሪያ ለህዝብ እናሳይ። እንዲሁ አሁን የህዝብ ነው የሚነቀቁ ለመገዛትም እኮ አይሆንም። የህዝብ አሁን ጠቅላይ ሚኒስትር መሆን እቅድ ነበር። ይሄ ቪዲዮ ብቻ አይደለም እናቴም ጆኒ እየሰራ ያለው ቪዲዮ ብቻ እኮ አይደለም ይኸውልህ ሁለተኛ ቪዲዮን አይተን ነበር። ሁለተኛ ቪዲዮ ነው እግሩ ሳይሰበር ከዚህ ፋይት ከወጣ ከዚህ በፊት ንቃተ ህሊና ከመጀመሪያው ራውንድ ካለፈ እዚሁ ጋምቤላ ሆቴል ለ10 ሰው ጋብዛለሁ ብዬ ነበር። ንቃተ ህሊና ብሎ ነበር እንደዛ 10 ሰው ምናምን። በአሁኑ ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ለ40 ምንድን ነው እግሩ ሳይሰበር
ሳይሰበር ከወጣ ዜዶ ምን እያለ ነው? ማየ ትቆጣኛለች ማለት ነው። እግሩ ሳይሰበር ምን? እሺ ኧረ ጆኒ እስቲ እንቀጥላት። 40 ሰው ጋምቤላ ሆቴል ይሄን የምትመለከት ለአርባ ሰው ይህ ሰውዬ እኔ እንጃ ይከብዳል ጨዋታው። ግን ጆኒ እርግጠኛ ይመስላል። እኔ ጭራሽ 40 ሰው አልጋብዛ ደግሞ እኮ ካሸነፍኩ አይደለም ያለው ጀሙ፣ ካሸነፍኩ አይደለም ያለው እግሩን ካልሰበርኩት ነው። እግሩን የጭካኔ አይደለም ጀስት ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያደርጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk። ሰብረው እንዳያስታውሰው እኔ ከሁሉም ቪዲዮ ደግሞ ማለት ነው የመጨረሻ ሪያክት የምናረጋት ቪዲዮ ይሄ ልጅ በጣም በቃ የማልገጥ ሙድ አለው የማልገጥ ክሬት አለው። የክሬሽኑ የማልገጡ እንትኑ በጣም የተለየ ነው። እኔ የሰሩትን ቪዲዮ እስቲ አይተን እንምጣ አብረን ከዜዶ ጋር። እንዴ በጣም ጠንካራ ነው። የጉልበቱ የጅብ ነው፣ ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። አዎ ፈሪ ነው። እና ጀሞ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሱ። እኔ በቃ ይሄ ገና ከሪንግ በፊት ነው እንዲህ በነቆራ እየደመቀ ያለው። በቃ ሁለቱም በእንቁራሪቷ ሻሼ ነሽ በጣም እየተባባሉ ዩናይትድ እና አርሰናል ምን ተነቋቁሩ ከነዚህ ልጆች። በተለይ ጆኒ ሜመር እየሆነ ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሱ። ላይክ ተጨማሪ የሚያስፈልገን ነገር ነው። ለዛሬ የመጣሁት ቪዲዮ ይሄ ነው። ካለ መስራት ይሻላል በሚለው ነው። ሰብስክራይብ ላይክ እያረጋችሁ ይመቻችሁ ይላል ማየአቡ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ለምን የምግብ ቪዲዮ አስሩን ካላችሁ ሰሞኑን ብር የለም፣ ለዛ ሪያክት የምናደርገው ምንም ፈልገን አይደለም። ሰሞኑን ብር ስለሌለን ነው። ብር ስናገኝ ያበደ የምግብ ቪዲዮ እንሰራለን። ይመቻችሁ በድጋሚ